የተቸገሩ የተዘረፉ ማነው የገንዘባችን ተበላ ብለው የሚሉ እህቶች ካሉ አስገቧቸውና ችግር ውስጥ ካለ የአንዱ ችግር ከአንዱ ችግር ስለማይበልጥ አገር ቤት ንብረት ካለው ያንን ንብረትም ሽጦም ቢሆን ዞሮ ዞሮ የሰው ሐቅ ነው። ጠፋበትም እሱ አጠፋውም አውሮፓ ሄደበትም ተዘረፈም በየትኛው መንገድ ገንዘቡ ከጠፋ አማና ብሎ የሰጡት ገንዘብ ስለሆነ ያንን ገንዘብ የመክፈል ግዴታ አለበት። ስለዚህ አገር ቤት የሚሸጥ ነገርም ካለው ሻሽጦ በጣም ለተቸገሩ ለሚባሉ ሰዎች ገንዘቡን ብትመልስላቸው ያንንስ የማድረግ አቅም አለው የሚለውን ከሱ በአንደበት ብንሰማ ደስ ይለኛል። ከተቻለ ብሬን ነገር ንገረው። የሰው ሐቅ የሰው ነው። አፈር ሲበላን ምናልባት ፈጣሪን ያመጽንባቸው ነገሮች ካሉ ለፈጣሪ ይቅርታ ከጠየቅን ፈጣሪም ይቅርታውን ይለግሰናል። ነገር ግን በሰው ሐቅ ላይ የሰው ንብረት ላይ ይዘን አፈር ከለበስን ያ ሰው ይቅርታ ካላለ ምንም ያክል መልካም ስራችን ቢጎላ የሰው ሐቅ የሰው ነውና ተከፍሎ ነው እንትን ማለት ያለበት በተባለ ገንዘቡን እንደምንም ብሎ ሊከፍልበት የሚችልበት መንገድ አለ ወይ? አገር ቤት ንብረት ካለው በምን መልኩ ነው ሊከፍልም? ይህንንም ነገር ጠይቁትኝ እና የደረሰበትን ነገር ደግሞ ያው ዞሮ ዞሮ እንግዲህ ሚዲያ ላይ የወጣ ነገር ግማሹን ተናግሮ ግማሹን የሚደበቅ ነገር የለም። ያው አሳማኝ ነገር እንዲሆን እኔ የደረሰብኝ በእንደዚህ በዱባይ ፖሊሶች ወር ደግሞ በተለያዩ ፖሊሶች ላይ ገንዘቡን ተወርሶብኝ ነው ይሄ ችግር ስለደረሰብኝ ነው እና የሚለውን አሳማኝ ነገር። አሁን ግን ከዱባይ ገንዘቡ ጠፋ፣ ከዛም ደግሞ ኢትዮጵያ ሄዶ 2 ሰዎችን 3 ሰዎችን እልካለሁም ብሎ ነበረ። እነሱም ከኤርፖርት ተመለሱ። የእነሱ ተጨማምሮ ነው ብዙ ገንዘብ አለብኝ ብሎ እየተናገረ ያለውና ያለው ነገር አሳማኝ ነገር እንዲሆን ተደርጎ ይግለጽልን። አላስረዝምባችሁ፣ እንደዛ አድርጋችሁ ጠይቁት። ያው ምናልባት ድምጽ ካልተሰማ ሮቤል እነሱ እያሉ ያሉት ማለት ነው። አሁን አባና ሁሉም ሰው እያለ ያለው ብሩን ማን በላብህ? ሰምታል? መናገር እችላለሁ። ኦኬ፣ ሰምታል አንተ? ኦኬ፣ ከሰማኩ ነገሮች ከሀገር ቤት የሆነ ነገር አለው ወይ ላለው ቢኖረኝ ደስ ይለኝ ነበረ። ምንም ነገር የለኝም። ሁለተኛ ደግሞ እኔ ያለቀስኩት እንድታዝኑልኝ ሳይሆን ከ300 እስከ 400 ሺህ ብር እኔ በእጄ ይዤ ስለማቅ የትኬት ብር በማጣቴ ነው ያለቀስኩት። ሁለተኛ ደግሞ ብር እኔ የተበላሁት 3 ነው። አንደኛ ያው ስራውን ስሰራ የአንዱ ቦታ እየተካው ነበረ ስራውን የመጣሁት። መጨረሻ ላይ የተበላሁት ግን በጣም ጉዳይ መጨረሻ ላይ የተበላሁት በዚሁ ለእህቶቼ ብዬ ሚዲያ ላይ በሚጮህ በዛ ነው የተበከሉ። በዛ ላይ ደግሞ በቤተሰቤ ነው የመጡት። እኔ እሞታለሁ እንጂ መቼም ደግሞ እርዱኝ ብዬ አልወጣም። ድንጋዩ ፈልጬ ሆን ግን የሰው ነገር ከፍታል። ግን ማንም ሰው እኔን አስገድዶኝ አያስከፍለኝም አውቃለሁ። እኔ ግን ሮቤል ባለማድረጉ መቼም ቢሆን የሰው 5 ሳንቲም እንዴት አይቀርም። እና አመሰግናለሁ። አንድ ነገር አንድ ጥያቄ ልጠይቀው። አንዴ ይቅርታ። እዚህ ውክልና የሰጠው ሰው ካለ ፓስፖርቷ በጣም የሚያስፈልጋት አቡዳቢ ኩላሊቷን የታመመች ልጅ አላት፣ ያውቃታል። እሷ ልጅ ማለት እንዲሰራላት ወረቀቷን ሕክምና እንድትጀምር የቀራት 3 ቀን ነው። ስለዚህ ውክልና የሰጠው ሰው ካለ ይንገረንን አለማን እንደሆነ ቢያንስ እንኳ የእሷ ወረቀት ይስተካከል። በመጀመሪያ ቅድም ተናግሯል። ውክልና ለማንም እንዳልሰጠ ቅድም የት ነበር? አልሰማሽም ነበር? አዊ ውክልና ለማንም አልሰጠውትም። ወረቀቱ ላይሰንሱ ኢስፓየርድ አርግቷል። በመጀመሪያ ሰምታችሁ ከሆነ ሌሎቹ
ውክልና ለማንም አልሰጠም። ይሄን ነገር እንድነግርሽ ቀደም ስለሰማው ነው የምነግርሽ። ቅድም ነግሮናል። እሱን ኦልሬዲ ኤክስፓየርድ እንዲያደርግ እና 3 ቀን የቀረው ኦልሬዲ ብሎ አብራርቶልናል። ግን አሁን ግልጽ ያልሆነልኝ ነገር ትንሽ የሚጋጨው ነገር ምንድን ነው? እዚህ ጋር የሰዎችን መለመን ወይም ደግሞ ወጥቶ መለመን አልፈልግም የሚለው ነገር እንዳለ ሆኖ አንዳንድ ጊዜ እልሆችን መታገዝ መቻል አለብን። አሁን እኔ እሱ ጋር የማየው ነገር በቃ የሰው ብር እንዳለበትና 3 ጊዜ እንደተበላበት ነግሮናል አይደለ? ይሄ ነገር ሲፈጠር ደግሞ ሚዲያ ላይ እስኪወጣ ድረስ ወይም ደግሞ ድምፅ ከማጥፋት ወይም የሆነ ነገር ከተፈጠረ በኋላ ወደኋላ ከመመለስ ይልቅ እነዚህን ሰዎች በትህትና በማገኘት ጥያቄ የሚያነሱትን በመመለስ የተሻለ ማድረግ ይቻል ነበር። ወደዚህም ሳይመጣ ግራን ነፈሰ ቀኝ የምናደርገው ነገር ሮቤል ወንድሜ ምንድነው መሰለኝ? እሺ ወንድሜ እኔ ለብዙ ልጆች ነገር ያለው እሺ ለብዙ ልጆች ነገር ያለው ጀስት እኔ ወደ ኢትዮጵያ ከሄድኩ በኋላ ማለት እንደዚህ ቪዲዮ እንኳን አልጭሼ ቪዲዮ የሆነ ሰው ጋር ልክ ያለው እንደዚህ በጣም እየተጨነኩ ነው። ባለሀብት ነው ግን ምንም ማድረግ አልችልም። ከአቅሜም በላይ ስለሆነ ምንም ማድረግ አልችልም። እሱ ልኬ በቃ የመጨረሻ ደረጃ ላይ ስደርስ በቃ ወደ ኢትዮጵያ ገባሁ። ኦኬ እንደው ይቅርታ አድርግልኝ ነው እንደማውቀው ራሴ ስለሆንኩ ራሴ ኦኬ እሺ ወይ ደግሞ በዚህ መስመር ከሄድኩ ይህን ነገር መወጣት እችላለሁ በምለው ወስኜ ኢትዮጵያ ቆይቼ እዚህ መጥቼ እስር ቤት ስለነበርኩ ነው። እሺ ማንንም ማውራት አልቻልኩም። መልካም ይኸውልህ ወንድሜ ሮቤል 3 ጊዜ ተበልቻለሁ ብለህ ማወቅ ያለብህ ነገር እኔ በጣም የሚጠሉኝ ሰዎች ይበዛሉ። ችግር የለውም። ይኸውልህ ወንድሜ መልካም ስራ ዝም ብሎ ብርም እኔ ጋር ሳይኖረ አለኝ እሱ ጋር የሚልም ሊኖር ይችላል። እኔ ግን ሁሉም ነገር አለኝ ማለት ላይ ስንት ብር እንዳለው ከ20,000 እስከ 1,500 ድራም እኔ ጋር ያለውን ልጆች እንዳለ አውቃለሁ። ኦኬ ሮቤል ግን አሁን 3 ጊዜ ተበልቻለሁ ብለህናል እና ምንድን ነው ጉዳዩ? ተበልቻለሁ የሆነ ነገር ልትልክ ስትል ህገወጥ መሆኑን ተይዘህ ነው እንደሌላው ሀገር? በምን አይነት መልኩ ነው ማለት 3 ጊዜ ልትበላ፣ 1 ጊዜ ስትበላ፣ 2 ጊዜ ስትበላ፣ 3 ጊዜ ስትበላ መንቃት ያልቻልከው ማወቅ ያልቻልከው በምን አይነት ኬዝ ነው ይሄ ተበልቻለሁ የሚለው ራሱን የግልጽ ስላልሆነልኝ ነው ከይቅርታ ጋር። በምን ኬዝ ነው እስቲ ተበልቻለሁ ብትል? አንደኛው ይሄንን ስራ የሚሰሩ ሰዎች ያውቃሉ፣ እኔ እነግርሃለሁ። የመጀመሪያው ያው ብር አስገብቶ መጥቶ ይወስዳል። ኦኬ ከስተመር ከሆንክ በኋላ ደግሞ ብር ትሰጥና እሱ ያስገባላል። ያኔ የተፈጠረው እኔም የበላኝ ልጅ ተበልቶ ነው እሱ ቢሮ እኔ ምን እንደሆነ አላውቅም። ጀስት እኔም እዛ ቦታ ስለነበርኩ መቼም ከሚያለቅስ ሰው ጋር እኔም ከማልቀስ እንጂ ምንም ማድረግ አልችልም። ይሄ እኔ አመለካከት ነው። እሱ እንደዛው አለፈ። ሁለተኛው ነገር ደግሞ እንደዚሁ ከስተመር መቼም 1 2 5 ምናምን አብረህ የሆነ ነገር ካረግ ያን ሰው ታምናለህ። እኔ ደግሞ ሰውን በጣም ነው የማምነው። ይሄ ሙስሊም ነው፣ ይሄ ክርስቲያን ነው፣ ይሄ ምን ነው አልልም። ጀስት አምናለሁ ሁሉንም። በዚህ ነው እንትን ያልኩት። በእንደዚህ አይነት መንገድ ነው የተበላሁት። ኦኬ አሁን እንግዲህ አብርሼ እንዲህ ብናምን ማስጠየቅ እነሱንም በነገራችን ላይ አንተውም። ኦልሬዲ አንዴ ከገባንበት እስከ መጨረሻው እንሄዳለን። የበሉትም ያስበሉትም ሰዎች ከዚህም በኋላ እንፈልጋቸዋለን። አንደኛ አንተ እስር ላይ መሆንህን እና ያለውን ነገር ጀርመን ላይ ያለውን ሁኔታ ኮንፊርም የሚያደርግልን ሰው አዘጋጅና ያንን ነገር ለማውራት ጊዜ ይኑርህ። ከማንም በላይ ችግሩ የደረሰባችሁ እህቶቻችን
በአንድ ላይ ያለውን ነገር እንትን በሉና የምናወራበት ነገር ይመቻች። ከዛ ውጭ ግን እነዚህን የበሉንም የደረሰባቸውንም ሰዎች ማለት ምኑ ጋር ነው የሚበላ የሚለውን ነገር እስከ ጫፍ ድረስ ሄደን መቼም የመንግስት ጉዳይ ሆኖ መንግስት ጋር ከዛው ከዱባይ መንግስት ጋር የተያያዘ ካልሆነ በስተቀር ግለሰቦች የሚያደርጉት ከሆነ አንዱ ሲያስለቅስህ አንዱን ስታምን አንደኛው እየተባለ የሚሄደውን ነገር መስመሩን መበጠስ ካልተቻለ አሁንም እህቶቻችንና ወንድሞቻችንን የሚያስለቅሱ ብዙ ሰዎች አሉ ማለት ነው። ስለዚህ እስከ መጨረሻው እንትን ትላለች፣ እስከ መጨረሻው ድረስ እንሄዳለን። አንተ ላይ የሰጠሁት ይሄ ይባላል እሱን ጠይቁት ተብሎ አንተ የምታወራውን ያኛውም ሰው የሚያወራውን ከዛኛውም ደግሞ እኔም እንደዚህ ሆንኩት በዚህኛው ነው የሚለውን ቼኑን ማግኘት መቻል አለብን። ማብቃት ከይቅርታ ጋር አንድ ነገር መናገር ፈልጋለሁ። እኔ ከይቅርታ ጋር በጣም ከይቅርታ ጋር ስላቋረጥካችሁ በጣም ይቅርታ። ሮቤል አሁን እኔ ጥያቄ ነው መጠየቅ የምፈልገው። በመጀመሪያ ደረጃ ይሄ ነገር እኔ ላይም ደርሷል። በነገራችን ላይ ሮቤልም ያውቃል። ሮቤል ደግሞ እኔን ምን ያክል እንዳገዘኝ አውቃለሁ በመሰረቱ ማለት ነው። ይኸውልህ ሮቤል፣ አንደኛ ነገር እናውቃለን ነገሮችን ምንም ነገር የሚያስሸፋፍን ነገር የለም። በመጀመሪያ ደረጃ ቁጥር አንድ የምነግርህ ነገር ቢኖር ገንዘብ እኔ 15,000 ብር አስገብተህለት እቤት የያዘበትን ሰው እኔ አውቃለሁ። ተናገር ካልከኝ አሁን አፈርጠዋለሁ፣ ችግር የለብኝም። እኔ ገባህ? ተኛ የምትሰማ ከሆነ ማለት ነው። ገባህ? ገንዘብ 15,000 ድርሃም እሱ ላይ ገብቶ ቤት የያዘበትን ሰውዬ እኔ አውቃለሁ። አፍርጥ የምትለኝ ከሆነ እኔ አሁን አፈርጣለሁ። በመጀመሪያ ደረጃ ምንም ይኸውልህ፣ አንዴ ሰምጠህበታል፣ ተንቦራጭቅ እስከ መጨረሻው ገብቶሃል። ማስተካከል ያለብህን ነገር እንዲጠይቁ መጠየቅ ያለባቸውን ነገሮች ሁኔታዎችን አስተካክለ እንዳልከው ስልክ ልክ ሲመጣ እከሌን አስገቡልኝ እዚህ ሊቭ ላይ ብለህ ተናግረህ ያንን ሰው ገንዘብ እንዲመልስ ነው የምጠይቀው። ብር ያለባቸው ሰዎች ስማቸውን በግልጽ ተናገረ፣ ስማቸውን በግልጽ ተናገረ። እኛ ያንን ሰዎችንም መጠየቅ እንችላለን፣ ማውራት እንችላለን እያሉ ነው ያሉት። ገብቶሃል? እንደዚህ ያደረጉትን ሰዎች በአጭሩ የተወሰኑ ሰዎችን እኛ የምናውቃቸው ሰዎች ስላሉ እነሱ መጠየቅ ባለባቸው መልኩ እንዲጠየቁ የአንተ ስም ብቻ ጠፍቶ የእነሱ የሚሞካሽበት ምንም አይነት ምክንያት ስለሌለ መናገር ያለብህን ነገር እንድትናገር ነው። ገብቶሃል አይደለ? ተረድተኛል? በነገራችን ላይ አቡ አሚራ እኔ ራሴ ከዚህ በፊት 35,000 ድርሃም ተበልቻለሁ። ተረድተኛል? 2 ሚሊዮን 1 ሚሊዮን አካውንት ላይ ያስገባና ብር ልቀምልኝ ይልሃል። ያንን ብር ለቅመ ስትሰጠው እኔ 35,000 ድርሃም ኢቢኤስ ሆቴል በር ላይ 35,000 ድርሃም እንዲህ ካሽ ቆጥሬ ሰጥቼ አሁን ይገባልሻል ብራዘር፣ አሁን አየር ላይ ያስገባልሻለሁ ብሎ ማታ እሱ ተሳፍሮ ወደ ኢትዮጵያ ሄዷል። ገባህ አይደለ? ተረድተኛል? ከዛ በኋላ ወንድሞቼ አዲስ አበባ ሄደው አብነት አካባቢ ሄደው ያለበትን ቦታ ታውቆ ስለነበረ የተቀበሉት ገንዘቡ ማለት ነው። ተረድተኛል አይደል? እሱንም ግማሽ ብር ከፍሎ ማለት ነው። ስለዚህ አሁን ላይ መደረግ ያለባቸው ነገሮች ምንድን ነው? እነሱን እንደዚህ ገንዘቡን ያጭበረበሩትን ሰዎች ቢያንስ ሙሉ እንኳን መክፈል ባይችሉ የተወሰነ ብር እንኳን ሼር እንዲያደርጉት እንዲያግዙት፣ ሌሎችን ነገሮች እንኳን እናንተ እንዳላችሁት መደረግ ያለበት ከሆነ እኔ አቡ አሚራ ነኝ። እስካሁን ሲያወራችሁ የነበረው ተስፋዬ ነው። አሁን እዚህ ጋር ቆይ አንዴ፣ ምናልባት እሱ መናገር ያልፈለገበት ነገር ቅድም በቤተሰቦች ላይ አስፈራርተው ምናምን ሲል ስለነበር ለቤተሰቦቹ እንትን ይችላል። አሁን ያለውን ነገር ግልጽ አውጣ፣ ምንም የሚመጣ ነገር የለም ብዬ እየተናገርኩ ያለው የትኛ አቡ አሚራ ለምንድን ነው? በቃ በቤተሰቦቹ ምንም የሚያስፈራ ነገር የለም። አይ እሱ ሳይሆን አሁን እንትና እህታችን እናንተ የምታውቁት ስለ 15,000 ስለ 10,000 ስለ 20 ምናምን ሺህ ብር የበሉኝ ነው የምትሉት እናንተ። አሁን ተረድቻለሁ። ሮቤል እሱ ራሱ እኮ ቢመጣ እኮ ማለት ነው አሁን እኮ ምንም ለሌለ ሰዎች እኮ እንዲያግዝ እኮ ነው። ሌላ ገብቶኛል። እሱ እኔ እኮ አመቱን ሙሉ ለምኜ ነው ያቃተኝ። ገብቶኛል። አመቱን ሙሉ ለምን ያጣቀው እሱ እኮ አውቀዋለሁ። አሁን ያው ማን ነው ጀርመን ስላለች ሀያት አንድ ጊዜ እሷ ትግባና ስላለ እየጨነቀኝ ስለሆነ እኔ እዚሁ በጨርስ ደስ ይለኛል። እና ሌላ ጊዜ በሳምንት ወይ ሁለቴ ሶፋንታ ወይ ለምንና ያለ አንድ ማውራት የምፈልገው ነገር አለ። እድል ሱት ዝም ያልኩት እስካሁን ያው ደግሞ ይመስለኛል ከሳምንት ወይ ከ10 ቀን በኋላ ወደ ፍር ሊሆን ይችላል።
ጀርመን ላይ የሚታሰር ሰው የለም ያለ ወንጀል እያለ ስለሆነ ሳሚሽ አንተ ጋር ድምፅ ያስተጋባል። ያ ቴንክ ዩ እና ያለ ወንጀል የሚታሰር ሰው የለም ያለች ስለሆነ ሀያት ትግባና እናድምጠው። ያው ዞሮ ዞሮ እንግዲህ ሀያት ማለት እኔ ላስገባት አንቺ ኮንሽ ግን አንዴ እድል ስጡኝ። አውራ ሳሚ እሷ እስከምትገባ ሳሚ። እሺ እንዴት ዋላችሁ ሁላችሁም እዚህ ያላችሁት? ያው ጠቅላላ ኢትዮጵያውያን እህት ወንድሞቼ ሰላም ናችሁ ወይ? ከሰላም በመቀጠል አሁን እኛ ምንድን ነው በምን አይነት አእምሮ እንደማስብ ታውቃላችሁ? ሁላችንም የምናወራው በራሳችን አስተሳሰብ ወይም በራሳችን ጫማ ውስጥ ሆነን ነው እያወራን ያለ ነው። በዛ በተበደሉ በተሰቃዩ ይሄ ነገር ሮቤል ባለማተቡ እየሰማኝ ከሆነ እናንተ የምንተዋወቀው ጉዳይ ስላለን ነው ማውራ። ይሄ ነገር ከመምጣቱ በፊት ጉሮሮዬ እስኪነቃ ጮክ ያለው እኔ ጮክ ያለው የኢትዮጵያ ሕዝብ ይፍረድ፣ አረብ ሀገር ያሉ እህቶች ይፍረዱ። ጮክ ያለው ከጮኩም በኋላ በምንም ተደርጎ እየተደባበሰ እንደ ቁስል እየተደባበሰ ማንም አስገድዶ አይቀበለኝም ልትል አትችልም። እንደዛ ብሎ ነገር የለም። አንተ የዚህ ሁሉ ሰው እንባ አረብ ሀገር ያሉ ልጆች እኮ እድሜያቸው ተመልሶ ባካፕ የሚደረግ አይደለም እኮ ጊዜያቸውን የጨረሱት እኮ በዚህ ገንዘብ ነው። ከሰው ጎዳና ከትዳራቸው ከህይወታቸው ከእድሜያቸው ከኩላሊታቸው ከሁለ ነገራቸው የሆኑት በዚህ ጉዳይ ነው። እንዴት ነው በዚህ ጉዳይ ሁላችሁም እያደባበሳችሁ ሽሩሩ አይዞ እንደግፋለን? ምን ማለት ነው የምትደግፉት? እሱ መጀመሪያ ማን የዚህ ደረጃ ውስጥ ይሄን ያህል ደረጃ እንዲደርስ አደረገው? ከተደረገ በኋላስ ራሴን ላጠፋ ነበር ብሎ ቀልድ መቀለድ አለ እንዴ? እንዴት ነው እንደዚህ የሚቀልደው? አንተ ራስህን ያ ሁሉ ገንዘብ ያ ሁሉ ነገር አድርገህ ንብረት የለኝም ብለህ ንብረትህን እንዳሸሸን እናውቃለን። ተወሱን በሚደረስበት መንገድ ተደርሷል። ግን እዚህ ጋር አንዲት እህት ራሷን ብታጠፋ የሁላችንም ሞት ነው። ቤተሰብ ልትረዳ እኮ ነው ሄደችው። ገንዘቧን በማተብ በእምነት በምን እያደባበሳችሁ እየተቀለሰለሳችሁ ከተቀበላችሁ በኋላ እናንተ ጀርመንና አውሮፓ ጀርመን ሲጀመር አንተ በዚህ በአውሮፕላን ሄደህ እንዴት ነው ሪፊውጅ የምትገባው? ሲጀመር ሲቀጥል ምንድን ነው እኛ ንቃቃ እየተጫወትክብን ነው። ሲጀምር ሪፊውጅ እንዴት ነው የምትገባው? ከገባ ሪፊውጅ ደግሞ ከገባ በምን ኬዝ ነው እዛ ልትገባ የምትችለው? ይሁን ገባ ይባል። የእነዚህ ሰዎች እንባ የእሱ ራስ ከማጥፋት ጋር ምን ያገናኘዋል? ሮቤል ብቻ እኮ አይደለም፣ በሮቤል ዙሪያ ብዙ ሰዎች አሉ። ሁለኔም እኮ አብርሽም አረብ ሀገር ነው ያለን፣ እናውቀዋለን። እያንዳንዳቸውን እንባና ደም እናውቀዋለን። እኔ ጋር ያለ መረጃ አለ። እኔ ሰሞኑን ታምሜ ነው ዝም ብዬ ያለፍኩት። ምንድን ነው እየተደረገ ያለው? በእነዚህ ሰዎች ጫማ ውስጡ ናችሁ። እስኪ ተናገሩ። አሚራን ተስፍሽም ሁልሽም የምትናገሪውና በእነዚህ በተዘረፉ ልጆች እንባ ውስጡ ናችሁ። አስቡ። እሽሩሩ ተብሎ ተረርተው የሚመለሱ ሰዎች አይደሉም። ስንት ዓመት የለፉበት ገንዘብ ነው። እነሱም ተው ሲባሉ አይሰሙም። አንዱ ላይ እየደራረባ አንተ ይሄ ሁሉ ችግር ደርሶ በዚህ ገንዘብ ልትቀበል ስትደራደር አልነበረም እንዴ? እኔ እኮ እዚህ እኮ ላሲዝ ነበረ። እኔ እኮ እዚህ እኮ ጫፍ ላይ ደርሼ በየት ብለህ እንደወጣ ነው ማናውቀው። አንተ ጀርመን፣ አሜሪካ፣ አውሮፓ እየትን እያልክ አይደለም። እባካችሁ አትደባብሱ። ይኸውላችሁ እንዲህ አይነት መደባበስ ለልጆቹ አይጠቅማቸው። ደም እያለቀሱ ነው ያሉት። ሳሚ አንድ ነገር ልንገርህ፣ ተስፋ አይደኝ የማወራው ምናልባት አንዳንድ ሰዎች ሙቀት ለመፍጠር ከሆነ የምትመጡ ምን ማለት ነው? ተስፍሽ ምን ማለት ነው? ሙቀት ለመፍጠር ማለት ሚውት አድርገህ ዝም ብለህ ስሜን ስለጠራ ነው እያወራ ያለው። ምን ማለት ነው? እንደዛ ማለት ሙቀት ለመፍጠር ማለት ምን ማለት ነው? አዳምጠኝ ልነግርህ ነው። ሚውት አድርገህ መጀመሪያ የማወራህ ነገር አንድ ነገር የምነግርህ ማለት ነው ሳሚ እዚህ ጋር እያደረግን ያለ ነው። አሁን አንዱ እኔ ለእህቶቼ ደግፋለሁ የለኔ ነጥብ ያዙልኝ እያስመሰልከው ነው። የጋራ ሶሉሽን ከሆነ እውነት ላይ ነው የምንቆመው። ሳሚ ስለሆንኩ ተስፋዬ ስለሆንኩ አይደለም። ተግባባን አይደለ? ይኸውልህ አንድ ነገር አዳምጠኝ። ሚዲያ ላይ ነበርኩት። ማንን ምን እንትን የሚለኝ ሰው የለም። እኔ ተስፍሽ አንድ ነገር ስለማከብር ስለምወድህ ለአንተ መልስ ልመልስልህ
እየመለስኩ እያለ እኔን አዳምጠኝ። እየሰማኝ ማንን